አሁን ደግሞ የደረስነው ይኸው ህፃናት መካከለኛ እናቶችን አወዳድረን ውጤት እንነግራቸዋለን። አሁን ደግሞ በስነ ጽሁፍ በመነባነብ አባታችን ሊያቀርብልን ነው። አዳም ከዛ በኋላ ሁሉ ውድድር ከጨረስን እናንተ ካላችሁበት ማን አንደኛ ወጣ ማን ተጠባባቂ ሆነ የሚለው እንነግራቸዋለን። እሺ በጣም ጥሩ። እሺ ችግር የለም እንዴ ትንሽ እንድች በአራታል እናረግ ስለሆነ ምረጥ አዳም ነው ጀምር። አሁን ታደርገው ተናገራለህ ታደርጋለህ። አስቀምጣቸው ያው እንግዲህ ስሜ ዘውዱ ገረመው ጨርቆስ እባላለሁ። ከ05 ቀበሌ አብያስ ወርቅ ነው የመጣሁት። ያው እንግዲህ በድሮ ሁኔታ እንዴት ነው የነበረ ባልማርም የአባቶቻችን ገንዘቦች በስነ ስርዓት ጠብቀን ነው የኖርነውና ያው በመጀመሪያ እስቲ የአባቴን ገንዘቦች ላንሳቸው። የእነ አባቴ በጎች እነደር እንቁላል እነደር ቡሊት በሬው ነው ሽልሜ ላሚቱ ቡሊት እነሱን ስጠብቅ የቀረች ትምህርት የቀድሞ ልጅ ሲበላ ግማሽ ሲልኩት እሺ ጫማይቱ ደግሞ ነጠላ ጎማ እሷም ነጠላ ጫማ ልብሲቱ ደግሞ ነጠላ ከሷ ተብሳም ሀፍላ እራቱ ደግሞ ቆሎ ከአባት እናቱ ምርቃት ላገኝ ብሎ የዛሬ ልጅ ሲበላ እንጀራ ሲልኩት መከራ በትሩ ደግሞ ከዘራ አሁንም ሲልኩት መከራ ምኝታው አልጋ እህል ያስተኛው ገና ሳይነጋ አባት እናቱ ሲወጥራስ ለምዶ ይበላል እናቲቱን አስገድዶ እንግዲህ በግብርና ደግሞ የግብርናን ሰምቶ ወይም ማዳበሪያ ፉክ አላፈሰሱ ቂጣ ማይገኝ ዳቦ ማይገኝ ኮረፌ ማይገኝ አቴትም ቢያምሱ ትላለች። ስለ ጤና ደግሞ እነዚህ ጤናዎች ጥሩዎች ሰዎች ናቸው። 24 ሰዓት የሚሰሩ ናቸው። ቤቱንም ቀኑንም ማረፊያም የላቸው። እባክህ መንግስት ደሞዝ አክላቸው። አሰቴም እንደሆን ሂዱ ጠይቋቸው። ድኜ መጥቻለሁ ልመስክርላቸው። ዘውዱ ዓለም ገረመው ድኜ መጥቻለሁ ልመስክርላቸው ትላለች። ስለ አክሲ የሚሉት ዳኛ ጥሩ ዳኛ አለነ። እኛም ተበደርነ እርሻንም ዘራነ ስደትም አሄድነ ሀገርም ቀረነ። እኒህን አክሲዎች አናስቀይማቸው ተበድረን በልተን በወቅቱ እንስጣቸው ትላለች። ነጋዴ እንግዲህ ነጋዴ ወረታችሁ ይርባ። ዳጉሳ ያመጣን እስከ ጎጃም ሂዶ ስንዴውን ያመጣን እስከ አዲስ አበባ። ነጋዴ በሙሉ ወረታችሁ ይርባ። እኒህን ነጋዴዎች አናስቀይማቸው ወዲያው ተበድረን በወቅቱ እንስጣቸው ትላለች። በገበሬ ደግሞ ገበሬው ገነቱ ቁፍር አድርጎ በቆልማማ እንጨቱ በሐምሌ በቋያው በጥቅምት እሸቱ ቁርጥ አድርጋ አመጣች ሚስቲቱ። በተሰው ሁላ ሞላው ተደሰቱ። አያችሁልኝ ወይ የገበሬ ኑሮ ወተት ወማጀት እሸቱ ጓሮ። ማለዳ ተነስቶ ጥቅል ያላነሳ እንኳን ስራቱን አያገኝም ምሳ። እንዴነሽ ጥቅል እንዴነሽ ማረሻ ትብለጨለጫለሽ በሁሉ ትከሻ። አረ ሰነፍ ተነስ አትዋል ጥላ ወርቅ የመሰለህ ለመሬት ሲፈላ። ሀደጉ ገበሬ ተበድረህ ዝራ መራሩ ገበሬ አይዞህ አይክፋህ ህዳርን ጥቅምትን ትመልሳለህ ይላል። ሴቶች ደግሞ አረ እናንተ ሴቶች ስሙኝ ልንገራችሁ። የሚጣፍጥ ስንዴ ገበያ እየሸጣችሁ የማይጣፍጥ ቡና እየሸመታችሁ ከስብሰባው ከመንገዱ ሁላ እንቅልፍ ጣላችሁ ትላለች። ምነው ሴት ብቻ ወንዱም ይመከር። ከእንግዲህ ወዲያ ስንፍና ይቅር። አሁን ምን ሊሆን ነው ያረቂ መጠጥ
ሆዳችን ሳይሞላ አይናችን ፍጥጥ ማለዳ ተነስቶ ያልጠመደን ወንድ ግጥም አድርገሽ ሰሪው ትልቁ ግንድ ያልሰራው ነው። ግጥም አድርገሽ ሰሪው ትልቁ ግንድ ማለዳ ተነስታ ያላበላሽ ሴት ገንዘቧን መውረስ እሷን እስር ቤት ይላል። ለጠንካራው ማለት ነው። ተው እያነበብን እኮ ነው ተማሪዎች ሁነን። አዎ እንዲመጣ ነው እንግዲህ መቼም በጣም እንትን ስለማንል ማለት ነው እንግዲህ አዎ ምና ያሳዝናል እንጂ ምና ያሳዝናል እንጂ ያስለቅሳል እንጂ ያስከትዛል እንጂ እርስ በርስ ጦርነት የኢትዮጵያ ልጅ እርስ በርስ ጦርነት የኢትዮጵያ ልጅ የሞኙን የብልሁን የሽማግሌውን ምነው ብትሰሙ ምነው በምክር ቤት በሰላም ኮሚቴ ምነው ብትስማሙ እንግዲህ ጌታችን አመሰግናለሁ። እንግዲህ ጌታችን ያመጣውን ዘመን ያምጣውን መልሶ አረ ጌታችንን ያምጣው መልሶ ፈጣሪ ድንቅ ነው። ምንኛ ጥሩ ነው ቀንና ሌሊቱ ምንኛ ጥሩ ነው ቀንና ሌሊት ምንኛ ጥሩ ነው ቀንና ሌሊት ባስበው ሌሊት ባስበው ማለዳ እስከ መጨረሻ መጣላት ነው ወዳ ባስበው ትዝብ ሌሊት እስከ መጨረሻ ፍቅር መድኃኒት በመሬት ዓለም ነው በሰማይ ገነት የሸንኮራ አገዳ የሎሚ ውሃው አገሩ ስውርት ደሞ ወይን ጨርቆስ ልጅ ጎጥ ባሉሻ ገበያ አሙሲት ወረዳ ሰቀላ እስከ ዞኑ ድረስ ይችን የገጠመው ዘውዱ ገረመው። ትንሹም ትልቁም አክባሪ ይስጥልኝ ስላዳመጣችሁ አመሰግናለሁ። ትንሹም ትልቁም ጤና ይስጥልኝ። ትንሽ ወጥ እንዲለኝ ያጨብጭቡልኝ።